የጅማ ግዛት ታሪክ። የጅማ ግዛት በአሁኗ ኢትዮጵያ በጊቤ አካባቢ ይገኝ የነበረ የኦሮሞ ግዛት ሲሆን የተነሳውም በ18ኛው ክፍለ ዘመን ነበር። በምዕራብ በኩል ሊሙ ኢናሪያ፣ በምስራቅ በኩል ጃንጃሮ የተሰኘው የሲዳማ ግዛትና በደቡብ በኩል ደግሞ በጎጀብ ወንዝ የከፋ ግዛት ያዋስኑት ነበር። ጅማ በጊቤ ከሚገኙ ግዛቶች ውስጥ በጦርነት ኃይለኛዋ ነበረች። በአፈ ታሪክ መሰረት የኦሮሞ ቡድኖች ወደ ጅማ ተመርተው የሄዱት ኃይለኛ ጠንቋይና ንግስት በነበረችው ማክሆሬ ሲሆን እርሷም ቦኩ የተባለ በትር ትይዝ ነበር። ያንንም በትር መሬት ላይ ባስቀመጠችው ጊዜ መሬቱ እንዲንቀጠቀጥ ያደርጋል። ይህም ሰዎችን ያስፈራል። በአፈ ታሪኩም መሰረት በአካባቢው ይኖሩ የነበሩትን የከፋ ሰዎችን ጎጀብ ወንዝን ተሻግረው እንዲሸሹ ያደረጋቸው ይህ ቦኩ ነው። ኋላም ላይ ህዝቡ በማክሆሬ አመራር ደስተኛ ስላልነበር እሷን በማታለል ድንግልናዋን አጥታ ኃይሏን እንድታጣ አደረጓት። ከዚህም ወዲህ ብዙ ቡድኖች የራሳቸውን ስልጣን ፈለጉ። ህብረታቸውም በሁሌ በሚገኘው ጉባኤ ደካማ በሆነ ሁኔታ ሲሆን ህግጋትም ከአባ ቦኩ ይሰጥ ነበር። በአንድ ወቅትም ጅማ ካካ ይባል ነበር። በመጀመሪያ የሳቃው ባዲ ወይም ጅማ ባዲ የአካባቢው የበላይ ጎሳ ነበር። ነገር ግን በ18ኛው ክፍለ ዘመን መጨረሻ የማናው ዲጎ ግዛቱን በማስፋት የላሎን ጎሳ በማሸነፍ በጅረን አካባቢ መኖር ጀመረ። በዚህም ምክንያት የገበያ እና የንግድ ማዕከል የነበረችው ሂማርታን ወይም የኋላዋን ጅማ መቆጣጠር ቻለ። መሐመድ ሐሰን የተባለው የታሪክ አጥኚም እንዳለው ከሆነ ባዲዎች አካባቢያቸውን ያጡት የሊሙ ኢናሪያ ንጉስ አባ ባጊዶ ባደረጋባቸው ጥቃቶች ነበር። የጅማ ግዛት ህብረት የፈጠረችው በአባ ጅፋር ቀዳማዊ ዘመን ሲሆን ከዛ ጊዜ በኋላም ጅማ አባ ጅፋር ተብላ በመሪዋ ስም በተደጋጋሚ ትጠራለች። ንጉስ አባ ጅፋር ሃይማኖቱን ወደ እስልምና ከቀየረ በኋላ ሙሉ ግዛቱን ወደ እስልምና ለመቀየር ሂደቱን ጀመረ። ኸርበርት ኤስ ሊዊስ እንዳለው ከሆነ አባ ጅፋር ብዙ የአስተዳደርና የፖለቲካ ለውጦችን ፈጥሯል። ይህ ግን የታሪክ ማስረጃ የለውም። በቃል በተላለፈ ታሪክ መሰረት አባ ጅፋር ከሌሎች የተወሰዱ ምድሮችና ማንም ያልያዛቸው መሬቶች ላይ ስልጣን እንዳለው ያምንና እንዲህ ያሉ ምድሮችን ለራሱ ይወስድ፣ ለቤተሰቡ፣ ለተከታዮቹና ለወደዳቸው ይሸልም እንደነበር ይነገራል። በተገለጸው መሰረት በጅማ ውስጥ በተለያዩ ቦታዎች 5 ቤተ መንግስታትን ገንብቷል። የታሪክ አጥኚው ሞርዶካይ አቢርም እንደገለጸው ከ1839 እስከ 1841 በነበረው ጊዜ ውስጥ አባ ጅፋር ከሊሙ ኢናሪያ ንጉስ አባ ባጊዶ ጋር በባዲ ፎላ ክፍለ ሀገር ጦርነት ገጥሟል። አካባቢውም ከከፋ ግዛት ተነስቶ እስከ ጎጃምና ሸዋ ክፍለ ሀገር የሚሄደውን የንግድ መስመር መሃሉን ለመቆጣጠር የተመቸ ነበር። መሸናነፍም ባልተቻለ ጊዜ ሁለቱ ነገስታት የሰላም ስምምነት ተስማሙ። ስምምነቱንም ለማጽናት የአባ ጅፋርን ሴት ልጅ ከአባ ባጊዶ ወንድ ልጅ አባ ዱላ ጋር አጋቧቸው። ምንም እንኳ ስምምነት ላይ ቢደርሱ ከ6 ዓመት በኋላ ግን የጅማው ንጉስ ባዲ ፎላን ተቆጣጠረ። ወሳኝ የነበረውንም የንግድ መስመር ተቆጣጠረ። በንጉስ አባ ጎሞልም ዘመን የጅማ ግዛት የጋሮን ግዛት ጠቀለለች። ንጉስ ጎሞልም በግዛቱ ይገኙ የነበሩ ባለጠጎችን ወደ ቀደመ ግዛቱ አመጣቸው። አስፈላጊ የነበሩትንም የጋሮ ሰዎች ወደ ጅሮን አምጥቶ ሁለቱን ግዛቶች አስተባበራቸው። የንጉስ ጎሞል ልጅ አባ ጅፋር ዳግማዊ ዙፋኑን በያዘ በትንሽ ጊዜ ውስጥ የሸዋ ነገስታት ስልጣን ወደ ጊቤ አካባቢ መስፋፋት ጀመረ። ይህም ከረጅም ክፍለ ዘመናት በኋላ ለመጀመሪያ ጊዜ ነበር። ሊዩስም እንደገለጸው ከሆነ ቦሬሊ፣ ፍራንዞጅ እና ሌሎች ተጓዦች ግዛቱን የራሱ አድርጎ የማቆየቱ ጉዳይ ትንሽ ተስፋ ብቻ እንዳለው ነገሩት። እርሱም የእናቱን የጎሚቲን ብልህ ምክር ሰምቶ የዳግማዊ ምኒልክን ስልጣን ተቀበለና ለንጉሱ ግብር ለመገበር ተስማማ። በጎረቤቱ የሚገኙ ነገስታትንም ተመሳሳይ ነገር እንዲያደርጉ መከራቸው። ነገር ግን ማናቸውም አርአያውን አልተከተሉ። የጎረቤቶቹ ግዛቶች እንዲያዙም አባ ጅፋርም ራሱን የሸዋን ንጉስ በመርዳት ላይ አገኘ። ይህም
በ1889 በኩሎ የተደረገው ዘመቻ፣ በ1894 በወላይታ የተደረገው ዘመቻ እና በ1897 በከፋ የተደረገው ዘመቻ ይካተታሉ። በ1928 ጅማ የምትገብረው ግብር 87000 የማሪያ ትሬዛ ሳንቲሞች ሲሆን 15000 የማሪያ ትሬዛ ሳንቲሞች ደግሞ ለሰራዊት ትገብር ነበር። ከዳግማዊ አባ ጅፋር ሞት በኋላ አፄ ኃይለ ሥላሴ ጅማን በግዛት ውስጥ ጠቀለሏት። ሃሮልድ ማርክስም ባገኘው መረጃ መሰረት የጅማ ግዛት ራሷን ችላ በመተዳደሯ ምክንያት እና መሪዋም ታመው ስለነበር ወደ አዲስ አበባ የሚመራው መንገዱም የተሰራ አልነበረም። የአየር ኃይልም አልነበረም። ዘመናዊና ማዕከላዊ መንግስት አልነበረም። በ1932 በወጣ ብርሃንና ሰላም ጋዜጣ መሰረት የጅማ ግዛት ነበረች። ንጉሡ አባ ጅፋርም እድሜያቸው ገፍቶና ታመው እንደነበር የልጅ ልጃቸውና ተተኪያቸው ደግሞ በስርዓት ለማዕከላዊ መንግስት እየተገዛ እንዳልነበርና የግዛቱን ገንዘብ በመጠቀም ሰራዊት እያዋቀረ እንደነበር ይገልጻል። ይህ ጋዜጣ ከወጣ ከ7 ቀን በኋላም 400 ወታደሮችና የቡድኑ አመራሮች ወደ ጅማ በመሄድ ግዛቱ ራሱን መቻሉ እንዲያበቃ አደረጉ። ክፍለ ሀገራቱ እንደ አዲስ በሚዋቀሩበት ጊዜ በካርታ ላይ ግዛቱ በከፋ ክፍለ ሀገር ውስጥ ተጠቅልሎ ነበር። የጅማ ግዛት ራሷን ችላ በምትተዳደር ወቅት ማዕከላዊ ንጉሳዊ ቤተ መንግስት ነበራት። መኮንኖቿም አዛዚ ሲባሉ እንደ ራስ ያገለግሉ ነበር። በፍርድ ቤትም ጊዜ ያመቻቹና ከቤተ መንግስት ውጪ ያሉ ነገሮችን ይቆጣጠሩ ነበር። አዛዚዎችም ግምጃ ቤትን እና ለፍርድ ቤት ጉዳዮችም ገንዘብ ይመድቡ ነበር። በቤተ መንግስቱም ባለሙያ ወታደሮች ነበሩ። አዛዚዎችም ያረጁ ነገሮችን እንዲታደስ ያዙ ነበር። ሌሎች መኮንኖችም የዕለት ተዕለት ተግባራትን በቤተ መንግስቱ ይቆጣጠሩ ነበር። ከተግባራቱም መካከል የባለሙያ አገልግሎቶች እና የንጉሳዊ ፍርድ ቤት እንግዳ ተቀባይነት ይካተት ነበር። ልክ እንደሌላ የጊቤ ግዛቶችም የጅማ መሪ ንጉስ አባ ጅፋር ብዙ ባሪያዎች ነበሩት። እነዚህም ባሪያዎች ቤተ መንግስቱን ለመጠበቅ፣ የንጉሱን ሚስቶች ለማገልገልና ስጋና የስጋ ውጤቶችን ለማዘጋጀት እንዲሁም ሌሎች ተግባራትን ለማከናወን ያገለግሉ ነበር። ባሪያዎቹም በወህኒ አዛዥነት፣ በገበያ ፍርድ እና የንጉሱን አካባቢዎች በማስተናገድ ያገለግሉ ነበር። በተጨማሪም አንዳንድ ጊዜ የክፍለ ሀገር መሪም ይሆኑ ነበር። ይህ ስልጣን ግን በዋናነት የሚሰጠው ለባለጠጋ ነጋድራሶች ነበር። በቀትርም ንጉሱ፣ አጃቢዎቹ፣ የፍርድ ቤት ባለስልጣናቶች እና እንግዶች በመና ሳንቃ በህብረት ምሳ ይመገቡ ነበር። ይህ መና ሳንቃ የተባለው ቤት ትልቅ አዳራሽ ሲሆን ከእንጨት የተሰሩ ብዙ ትላልቅ ክብ ጠረጴዛዎች ነበሩት። ንጉሱና ሌሎች ከ20 እስከ 30 የሚደርሱ ግለሰቦች በዋናው ጠረጴዛ ላይ ይቀመጡ ነበር። ሌሎች ጠረጴዛዎች ደግሞ ለንጉሱ ቅርበት ካላቸው አንፃር በቀደም ተከተል ይቀመጡ ነበር። በምሽትም ንጉሱ የሚመገበው ከሚስቶቹ መካከል አንዷን ለምሽቱ መርጦ ከሷ ጋር ብቻ ነበር። በእራቱም የሙዚቃ ተጫዋቾች ወይም የሙዚቃ አጫዋወት ችሎታ ያላቸው የአረብ ነጋዴዎች ይጠሩ ነበር። በጅማ ውስጥም የማሪያ ትሬዛ ሳንቲሞችን እና የአሞሌ ጨውን ለመገበያያነት እስከ ዳግማዊ ምኒልክ ዘመን ድረስ ይጠቀሙ ነበር። ቡናም የገበያ ምንጭ ተክል የሆነው በንጉስ አባ ጅፋር ዳግማዊ ዘመን ብቻ ነበር። ሌላ የገቢ ማግኛ የነበረው ደግሞ ሽቱ ለመስራት የሚያገለግለው ጥርኝ ከተባለው እንስሳ የሚገኘው ዘይት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ገብታችሁ እንድትመለከቱ እየጠየቅኩ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።